ሰዎች ከመሞታቸው በፊት የሚሞቱበት አልጋ ላይ ሆኖ ለመኖር 12 ሳምንት ቀርቷቸው በህይወታቸው የሚቆጫችሁ ወይም የሚጸጽታችሁ ነገር ምንድነው ተብሎ ሲጠየቁ ከሰጣቸው ውስጥ 5 ዋና መልሶች ምን እንደሆኑ ታውቃላችሁ? በመጀመሪያ ሌላ ሰው ለኔ የሚፈልገውን ህይወት ሳይሆን እኔ ለራሴ የሚፈልገውን ህይወት በኖርኩ ኖር። I wish I had the courage to live a life that is true to myself, not the life that was expected of me from others. ሁለተኛ ህይወቴን ይህንን ያክል ሰዓት ስራ ላይ ባላባከንኩ ኖር። I wish I hadn't spent so much of my time on the grind working this hard. ሶስተኛ የተሰማኝን ነገር ለሰዎች መናገር ብችል ኖሮ። ለምሳሌ የምወዳቸውን ሰዎች ምን ያክል እንደምወዳቸው መናገር ብችል ኖሮ። I wish I had the courage to actually say how I felt. አራተኛ ከድሮ ጓደኞቼ ጋር እያወራው ቢሆን ኖሮ ወይም እየተደዋወልን ቢሆን ኖሮ። I wish I had stayed in touch with my friends. አምስተኛ ለራሴ ደስተኛ እንደሆን ፍቃድ ሰጥቼው ቢሆን ኖሮ። ደስተኛ ከመሆኔ በፊት የሆነ ነገር ባልጠብቅ ኖሮ። I wish I had let myself be happier. ሌላ ነገር እየጠበቅኩ የሆነ ደስታን ወደ ኋላ ከማስቀምጠው ፍቃድ ለራሴ ቢሰጠው ኖሮ። እነዚህን ቁጭቶች ስታዳምጥ የነበረችው ሴትዮ ነርስ ናት፣ ብራኒ ዌር ትባላለች። ከዛ መጽሐፍ አርጋ አወጣቻቸው አሳተመቻቸው ማለት ነው። እና እሷ ራሱ በጣም ዲፕሬስድ ከመሆኗ የተነሳ እነዚህን እየሰማች እያዘነች ሄዳ መጨረሻ ላይ ነው በቃ መጽሐፍ አድርጌ ላውጣ ያለችው። እና ህይወት በጣም አጭር ናት፣ ቅጽበታዊ ነገር ናት። እና ያላችሁ ጊዜ ትንሽ ነው። የተቻላችሁን ያክል እናንተ እንደምትፈልጉት አይነት ልባችሁ የሚሻውን ህይወት ለመኖር ሞክሩ። ባለፈው አንድ በጣም ያስደነገጠኝ ነገር ልንገራችሁ። አንቶኒ ጆሹዋ he's a very famous boxer, you might know him። ከጄክ ፖል ጋር ባለፈው የሆነ ፋይት ነበራቸው ዲሴምበር 19። ከዛ ስንት ሚሊዮን እንዳተረፈ ታውቃላችሁ? 93 ሚሊዮን። እና እኔ I was thinking oh my god አንቶኒ ጆሹዋ እኮ በስመ አብ ታድሎ ነው። $93 million that's a lot of money። እሱ ማለት he's practically at the top of the world። እንዴት ይሰማ ይሆን ምናምን ብዬ ሳልጨርስ በዛው ወር ውስጥ ማለት ነው ከጓደኞቹ ጋር ናይጄሪያ የሆነ ሰው ሊጠይቁ ይሆን ሊዝናኑ ትዝ አይለኝም፣ ግን ናይጄሪያ ሄደው መኪናቸው ተጋጨና ማለት ነው ሁለቱ ጓደኞቹ እዛው እያያቸው ሞቱ። ከዛ እሱም ከሞት ጫፍ ላይ ነው የተረፈው፣ ግን for some miraculous reason አንድ ስክራች ሳይኖርበት ከንቱን ወጣ፣ ከመኪናው ወጣ። አንዳንድ ጊዜ ህይወት የሆነ ሊያስተምረን የሚፈልገው ነገር አለ መሰለኝ። እና ከሱ ራሴን በሱ ጫማ አድርጌ አየሁትና all that success, all that money, all that fame, life could have just it didn't mean nothing በዛ ሞመንት ላይ። ህይወት ላይ የእውነት ማተር የሚያደርጉት ፌም፣ መኒ፣ ሰክሰስ ምናምን ነገሮች አይደሉም። የእውነት ማተር የሚያደርጉት ነገር ጓደኞቻችሁ፣ your family, people that you love፣ የምትፈልጉት አይነት ህይወት ወይ ማድረግ የምትፈልጓቸው ነገሮች ናቸውና ሰዓታችሁ ሲያልፍ እነሱ ነገሮች ለማድረግ ሞክሩ። ከዛ ስራ ደግሞ ሲመጣ ማለት ነው ስራ በጣም አስፈላጊ ነገር ነው። የቻላችሁትን ያክል ስሩ። በተለይ ብር በጣም አስፈላጊ ነገር ነው ወጣት ከሆናችሁ። እዛ ጋር ቀልድ የለም። ግን ብሩ ለምንድን ነው የሚያስፈልጋችሁ? ዝም ብሎ ብር ለብር ተብሎ አይሰራም። በብዛት ሁላችን መጨረሻ ላይ ቤተሰብና መመስረት እንፈልጋለን። ብር ራሱ የሚያስፈልገው ቤተሰብ ለመመስረት ወይ የሆነ ነገር ለማድረግ ነው እንጂ ብሩ በራሱ አይደለም። አንዳንድ ሰዎች ቤተሰብ ከመሰረቱ በኋላ ሁሉም ነገር ከተሟላላቸው በኋላ they have enough sources of passive income፣ ከዛ በኋላ ልጅ፣ ቤተሰብ፣ ሚስት፣ ባል፣ ጓደኞች እያላቸው ስራ ላይ ብለው ይቀጥላሉ። ህይወታቸውን በሙሉ ስራ ላይ ያጠፋሉ። አንዳንድ ጊዜ ሰክሰስ ላይመጣ ይችላል። የሆነ ነገር አሳደነው ላንይዘው ራሱ እንችላለን። ከዛ በኋላ ምን ህይወታችን በቃ ጠፋ። ሙሉ ህይወት የሆነ ነገር ቼስ እያደረጋችሁ እንዳያልፋችሁ የሆነ ነገር ስታሳድዱ። የምትወዱት ሰው ካለ ጥምጥም ብላችሁ እቅፍ አድርጓችሁ ንገሯቸው እንደምትወዱ። ቤተሰቦቻችሁ በተለይ ወላጆቻችሁ ለምሳሌ ትንሽ ጊዜ ነው ከወላጆቻችሁ ጋር ያላችሁ። ጓደኞች ካሏችሁ የምትወዱት ሰው ካለ ንገሯት። ምንም ይሄን ያክል እንትን ይላ አፈርነንና ወደ አፈር ነው የምንመለሰው። ራሳችሁን ዝቅ አድርጋችሁ እዩ። በቃ ለምትወዱት ሰው እንደምትወዱት ተናገሩ። ትንሽ ጊዜ ነው ያለን በዚህ ዓለም ላይ። ደግሞ ከጓደኛ በላይ በጣም ሬር የሆነ ነገር የለም። በጣም የሚያበሳጨኝ ሰዎች ምን ሲያደርጉ እንደሆነ ታውቃላችሁ? ለትርኪ ምርኪ ምክንያት ወይ ለሆነ የማይረባ ስራ ብለው ማለት ነው በጣም የማይገኝ አይነት ጓደኛ፣ ፕራይስለስ የሆነ ጓደኛ ሳክሪፋይስ ሲያደርጉ ያበሳጩኛል። don't sacrifice a priceless friend for something that's very trivial። እናንተም ደግሞ at the end of the day ሰዎች ናችሁ እና don't be too hard on yourself, have fun in the process። ለራሳችሁ ፍቃድ ስጡ፣ ደስተኛ ሁኑ። በቃ ብዙ አትጨናነቁ። ህይወት ብዙ ጊዜ አይሞላም እና ያላችሁን ነገር ለማመስገን ሞክሩ። የምታምኑት አምላክ ካለ አመስግኑ። በየቀኑ ደስተኛ ለመሆን ሞክሩ።